ቤተሰብ እንዴት ናችሁ? አናጺው ነኝ። ዛሬ ትንሽ ለየት ባለች ስራ መጥቻለሁ። ዛሬ የምናደርገው ምንድነው? እቺን መኪና ፍሮንት ብሬክ የፊት ለፊት ሸራውን አብረን እንቀይራለን። እኔ ምናምናለው ወንድ ልጅ እጁን በማቆሽሽ እጁን ያቆሽሽ በሚለው ነው የማምነው። ከተሳሳትኩኝ ታርሙኛላችሁ። እሺ አይመስላችሁ? በዚህ አጋጣሚ ፎሎ የምታደርጉኝ ሳላመሰግን ማለፍ አልፈልግም። ፎሎ የማታደርጉኝም ፎሎ አድርጉኝ። አይጎዳም፣ ፎሎ አድርጉኝ። እና አሁን ይኸውላችሁ ኮስቱ ምን መሰላችሁ? 350 እስከ $500 ኮስት ያደርገኝ ነበር ራሴ ማነው ባሰራው ኖሮ። እኔ ስሰራው $42 አካባቢ ላይ ለፓዱ ብቻ ነው። መኪናችሁ ብሬኩን እንደጨረሰ በምን ታውቃላችሁ? አንዳንድ ብዙ መኪናዎች እንደዚህ መኪናችሁ የዳሽቦርድ ላይ የሚመጣ ዋርኒንግ አለ። እሱን በማየት መረዳት ትችላላችሁ። ብሬክ አልቋል ምናምን ይላል። እዚች ጋር የተወሰኑ ቱልሶች ላሳያችሁ፣ ለስራው የሚሆን ማለት ነው። ሁሉ ሰው ይሄን እነኝን ቱልሶች እንዳሌለው አውቃለሁ፣ ግን በተወሰነ ደረጃ ቱልሶችን እዚህ ጋር ደረድርና አሳያችኋለሁ። ኢምፓክት ራንች የሚባል ይሄ አለ። የተለያዩ ቱልስ ባክስ ደግሞ አለ። ብዙ አይነት ብዙ ኤምኤል የሚባሉ እንትን ሳይዛቸው ኤምኤል ከ7 እስከ 20 ምናምን ድረስ ሚሊ ሊትር ራንቾች ያሉበት አለ ማለት ነው። እሱ ቢኖራችሁ ጥሩ ነው። ካሌላችሁ ግን ለዚህ መኪና ስፔሲፊክሊ ባለ 13 13 ኤምኤል 17 ኤምኤል እና ደግሞ ፕላየርስ ምናምኖች ያስፈልጉናል። እነኝን ቱልሶች ተጠቅመን ቀጥታ ወደ ብሬክ መቀየር እንገባለን ማለት ነው። መኪናችሁን ወደ ላይ ከማንሳታችሁ በፊት ዳገት ላይ ልትሆኑ ትችላላችሁ። ኢቭን ፍላት መሬት ላይ ራሱ ብትሆኑ ከኋላ እንዳይንሸራተት ጎማው ስር የሆነ ድንጋይ ነገር የሆነ ነገር ማስገባት እንዳትረሱ። መሬቱ እንዳያስቸግራችሁ ምንጣፍ ነገር ብታደርጉ ይመረጣል። ካልሆነም ችግር የለውም። እኔ የራሴ ጃክ አለኝ የማነሳበት። ካሌላችሁ መኪና ጎማ ሲፈነዳ ምናምን የምትቀይሩበት የምታነሱበት ጃክ አለ። በሱም መኪናችሁን ወደ ላይ ማንሳት ትችላላችሁ። በጃክ እናነሳለን። ሴፍቲ ቀዩ ነገር ይታያችኋል እዛ ጋር። እሱ ለጃኩ ፌል ቢያደርግ ራሱ መኪና ወደታች ቢመጣ እንዳይወድቅ የሚያደርግ ነው። ለተጨማሪ ሴፍቲ ነው። እሱ ቢኖራችሁ በጣም ኢምፖርታንት ነው። ካልሆነ ጎማውን ፈታችሁ መኪናው ስር አስቀምጡት። መኪናውን ካነሳችሁት በኋላ የተፈታውን ጎማ ከስር ጣሉት። ምክንያቱም እየሰራችሁ መኪና ወደታች የሚመጣ እላችሁ ላይ ሊወድቅ ስለሚችል ነው። ይሄ በጣም ሴፍቲ ላይ መኪና ላይ ስትሰሩ በጣም ወሳኝ ነገር ነው። መኪናውን አሁን የተወሰነ ነው ወደ ላይ የምናነሳው፣ ሙሉ በሙሉ አናነሳው። ምክንያቱም ክብደቱን ነው ከጎማ ላይ ከፍ እናደርግና ጎማውን ማላለት እንጀምራለን። ምክንያቱም ጎማውን ስትፈቱት ይሽከረከርባቸዋል። እኔ ኢምፓክት ራንች አለኝ፣ በሱ ዝም ብዬ መፍታት ይችል ነበር። ግን መጀመሪያ በእጄ ስለማላለው በጣም ስለጠነ ሊነክስ ስለሚችል በእጄ ስለማላለው የተወሰነ ከፍ አደረኩት፣ አነሳሁትና እዛ በክሮባሪ መፍቻ እንትኑ አለ እጁ ረዘም ያለ በሱ እፈታለሁኝ ማለት ነው። እንደምታዩት አላላቸዋለሁ፣ አልፈታቸውም። ስታስገቡ እዚህ ብሎኑ ላይ በደንብ መያዝ አለበት። በደንብ ካልያዘ ጥርሱን ስፒን ያደርግባቸዋል፣ ይበላዋል። የሚፈታውን ብሎን ይበላዋል። በደንብ ውስጥ መግባት አለ። እዛ እንደዚህ በእግራችሁ ወይም በእጃችሁ ከቻላችሁ በእጅ፣ ብዙ ጊዜ ግን ስለሚጠነክር በእግር ነው። በእግራችሁ ጫን እያላችሁ ታላሉታላችሁ። ልክ መላላት ሲጀምር ታቆማላችሁ። ሙሉ በሙሉ ከፈታችሁት መኪናው በደንብ ሳይነሳ ከፈታችሁት ፕሬሸር ብሎኖቹ ላይ ስለሚጫነው መኪናው ያበላሻቸዋል። መላላት የለበትም። መኪናው ተሰቅሎ ነው በደንብ መላላት ያለበት እንዳይጎዳ ማለት ነው። እንደዚህ እያደረግን ጎማውን እስከ መጨረሻው እንፈታለን። አሁን ጉልበት ላሌለው ሰው ለሴቶች ምናምን ሊከብድ ይችላል፣ ግን ትሰሩታላችሁ። የሚደረግ ነገር የሚሰራ ነው እና እዚህ ጋር ትፈጋለህ፣ ትደክማለህ። ግድ ነው። ፔዲኩር ሜዲኩር ምናምን ይሄ ወንድ ልጅ ሰዋና እንትን እየገባ እንትን ብቻ አይደለም፣ እንደዚህ መቆሸሽ አለብን አይመስላችሁም? እኔ እንደዛ ማምን ሰው ነኝ፣ ቅድም እንዳልኩት እና ለስኬገውን ገንዘቡ ብቻ አይደለም። እዚህ ጋር አንዳንድ ጊዜ የሆነ ነገር ስትሰሩ ሳቲስፋክሽን አለው፣ የሚያስደስት ነገር አለው። እኔ ፐርሰናሊ አናጺ ነኝ እንደምታውቁት፣ ፈጋለሁ፣ እሰራለሁ፣ ብሎኬት ሲሚንቶም ሳቦካ ምን ደስ ይለኛል። ሰምቲንግ ደስ የሚለኝ ነገር አለው እና ለሁሉ ሰው አይሆንም፣ ኦብቪየስሊ የታወቀ ነው። ግን የሚያስደስተንን ነገር ማድረግ አቲንግስ ጉድ። አሁን እንደምታዩት ጎማው ኦልሞስት ሊወልቅ ነው።
ለመላላት ብሏል። አሁን መኪናውን እስከ ወደ ላይ አነሳዋለሁ፣ በደንብ አነሳዋለሁ ጃኩን። ቅድም ያው ሴፍቲ እንትኑን አላስገባውኝም፣ አይታችሁ ከሆነ ቀዩን ነገር ከስር አላስገባውም፣ ምክንያቱም መኪናው ገና አልተነሳም። አሁን ግን ወደ ላይ ተነስቷል። ጎማውን ሳነሳም እኔ ስሩ ሆኜ ስለምሰራ እንትኑን አስገባለሁ ከስር ማለት ነው። አያችሁ ከፍና ዝቅ የሚል ነገር ነው። እሱ ታስገባላችሁ። ሴፍቲ ለሴፍቲ ነው እና እዚህ ጋር እየሄደ ነው። አንዳንድ ጊዜ ለእኚህ ስራዎች ስኪፕ ማድረግ ትችላላችሁ ከደበራችሁ፣ ወደ ብሬኩ የሚቀየርበት ቦታ ላይ የሆልቲንግ ማየት ከፈለጋችሁ ጥሩ ነው። ይሄ ኢምፓክት ራንቹ በጣም ጠንካራ ነው። የሚገርማችሁ ዮቢ እንትን እኔ ብራንድ ስፖንሰር አይደለሁም፣ ግን ይሰራል። ላይክ በእጄ ሳላላለው ራሱ መፍታት ይችላል። ግን አንዳንድ ብሎኖች እንትን ስለሚሉ ስፒን አድርጎ እንዳይጎዳብኝ ብዬ ነው መጀመሪያ በእጄ ያላለው። የሁሉ መኪና አንድ አይደለም። ይሄኛው BMW ብሎኖቹ ትንሽ ለየት ይላሉ ማሰሪያዎቹ። የአንዳንዱ ከላይ የምትወጣ እንትን ነው ያለችው። ይሄ ስትፈቱ ውስጡ ብሎን ይቀራል፣ አናቷ ላይ ማሰሪያዋ አለች የምትወጣው። የዚህኛው ሆል ብሎን ነው የሚወጣው። ብሎኑ ነው ወደ ውስጥ የሚገባ። የሚገርማችሁ ነገር አይ ቲንክ የሌሎች መኪኖች ይሻላል። ይሄ BMW አውቀው ነው እንደዚህ የሚያደርጉት እና እንዳለ አሁን ብሎኑ የሆነ ነገር ቢሆን ጥርሱ ቢበላሽ ውስጥ ያለው ቢበላሽ ብሎኑ ሁሌ እንደዚህ እየወጣ መግባት የለበትም። አናቷ ብትቀየር ይሻላል። ኤኒዌይ እንደዚህ ነው የነሱ እንትኑ BMW ይሄ ነው። እዚህ ጋር ሮተር ይባላል። ይሄ ክቡ እሱ አንዳንድ ጊዜ በጣም ከቆያችሁ ብሬካችሁ አልቆ ከቆያችሁ ሊበላ ይችላል እና ከተበላ መቀየር አለበት። ይሄኛው ግን ገና ሴፍቲ እንትኑ እንደመጣ ነው እኔ የቀየርኩትና እንደበራልኝ ነው አሁን እየቀየርኩ ያለሁትና ስለዚህ አያስፈልግም። አሁን እዚህ ጋር የምታየው ብሎን አያችሁ፣ እዚህ ቀስቷ ያለችበት ቦታ ላይ በመቆንጠጫ ቆንጥጠን ይዘነው ወይም ደግሞ በ19 ቁጥር ራንች ይዘነው በ13 ቁጥር 13 ሚል ደግሞ ከጀርባ እንፈታለን ማለት ነው ብሎን። አሁን እዚህ ጋር ቪዲዮውን ታውቃላችሁ። በነገራችን ላይ እዚህ ጋር የምታዩት እኔ ከላይ ያሰርኩበት ላይ እንትኑ ነገሩ እንዳይሽከረከር ነው ብሎኑ። አንደኛውን ብሎን ስትፈቱት አንደኛው ብሎን ይሽከረከራል እና ቦልቱ ይሽከረከራል። እዚህ BMW ሁሉ መኪና ግን እንደዛ ስፔሲፊክ ይሄ መኪና ነው እንደጠየቀው እንጂ ሌሎች መኪኖች ሲሰራ እንደዚህ ማሰር ግዴታ አልነበረም። ዝም ብሎ ብሎኑ ብቻ መፍታት ነው። ይሄኛው ግን ከስር እንደዚህ እንዳይሽከረከር ካልያዛችሁት ብሎን ስትፈቱ ይሄኛው አብሮ ይሽከረከራል ስለሚያስቸግር። በብዛት ሞስት ኦፍ ብዙ መኪኖች ላይ ምንድነው የሚሆነው ከጀርባ እንደዚህ ትፈታላችሁ። 13 ሚል በ14 ሚል ምናምን የሚሆን ካሊፐር የሚባለው ካሊፐሩን የያዙ ብሎኖች ናቸው። እነሱ ትፈታላችሁ። እነሱ ከፈታችሁ በኋላ ካሊፐሩ በቃ ስትገፉት ይወጣል። ከነከሰባችሁ ብሬክ ስትረግጣችሁ ስለምታቆሙ መኪና ብሬኩ ይዞ ከሆነ ትንሽ ታላሉታላችሁ። ካሊፐሩን ስታነሱ ማለት ነው። አብረን ነው ከጀርባ በደንብ ስለማይታይ ደገፍ አድርጋችሁ እንስገባችሁ ታስቀምጣላችሁ። ደገፍ ታያችኋል። ያው ለኔ ሳሽከረክረው ይሄኛው አብሮ ይሽከረከራል። አያችሁ ባሊዘው ኖሮ እንትን ይሽከረከራል። አሁን በእኛው ፓወር ቱል ስለሆነ እየፈታው ከጀርባ ስለሆነ አይታይም፣ ያስቸግራል። ትግስት ያስፈልጋል። ያለች ይሄ ካሊፐር ይባላል። ብሬክ ስትረግጡ ፓዶቹ እዚህ ውስጥ ናቸው። የብሬክ ዘይቱን ገፍቶ ብሬክ እንዲያቆምና እንዲለቅ የሚያደርገው ይሄ ካሊፐር ነው። እዚህ ጋር ፓይት አድርጉታላችሁ የሆነ በስክሩ ድራይቨር
አስገብታችሁ ካሊፐሩ ዘይቱን ገፍቶ ከሆነ ወደ ብሬኩ ወደ ሮደሩ ገፍቶት ከሆነ ወደ ኋላ እንዲመለስ ታደርጉታላችሁ። ገፋ ከዛ ካሊፐሩ ይወድቃል። እንደዚህ ስታደርጉ ሮደሩ ስለማይቀየር ይሄ ክቡ ዲስኩ ማለት ነው። ዲስኩ ስለማይቀየር እሱን እንዳትጎዱ፣ በስክሩ ድራይቨሩ እንዳትጎዱት። በብዛት የሚወልቁት ፓዶቹ አለ አይደለ? ወደ ፓዶቹ ነው መግባት። ይሄኛውን ከጎዳችሁት ይጫራል፣ ምልክት ላው ላይ ያደርግበትና የእናንተ ወደፊት የምትቀይሩት ፓዱን በማይሆን መንገድ ወር ኦፍ እንዲያደርግ አድርገዋል። ፔሸንት እና ትዕግስት ይጠይቃል። ስፔሲፊክ ይሄ መኪና ምን አለው? የብሬክ ሴንሰር አለው። ሴንሰሮቹ ብሬክ ፓዱ ሲያልቅ ሴንስ የሚያደርግ ሴንሰር አለው። ገመዷ ላይ ይመቻል። እቺ ገመድ ምንድነች? ፓዱ አልቆ ልክ የሆነ ቦታ ላይ ሲደርስ ገመዷ ላይ የሆነ አብሯት የመጣ ብረት አለ። እሷን ማግኘት ይጀምራል። ከዛ በመኪናው ሴንስ ያደርጋል። ብሬኩ እንዳለቀ ያውቃል። ሁሉ መኪና ላይ የለም። አይ ቲንክ ብዙ ሞደርን መኪናዎች አሁን ጊዜ አላቸው፣ ግን ዲፔንድ ይችላል። ይህ መኪና ሴንሰር አለው፣ የብሬክ ሴንሰር። ቀስ እያልን ትራይ እያደረግን ቀስ እያልን እናቶች እናወጣዋለን እያላለን ስለ ቀሰራችሁ እንደምታዩት። ይሄ ፓዱ ደግሞ የብሬክ ፓድ የሁሉ መኪና አንድ አይነት አይደለም። ይችላል ዲፔንዲንግ ኦን ዘ ካር፣ ግን ፎር ሞስት ፓርት ይቀራረባሉ። አይታችሁም ከሆነ አያችሁ፣ በብሎን መፍቻው ወደ ሰርክል ይሄ ሮደሩ ሳይሆን ወደ ፓዷ ነው ስገፋ የነበረው። ያው ሴንሰር አወልቃለሁ። ሴንሰር አልፈልገውም። አሮጌ ሴንሰር ይቀየራል። ኦልሬዲ አዲስ ሴንሰር። ምክንያቱም ኤቭሪ ታይም ብሬክ ስትቀይሩ ሴንሰርን መቀየር አለባችሁ። አንድ ነገር መርሳት የሌለባችሁ መኪናችሁ ሴንሰር ካለው ፓዱን ስትገዙ አብሮ ስለማይመጣ ለብቻ ገመዷን ግዙ። ካልገዛችሁ ምንድነው የሚሆነው? መኪናው ፓዱን ቀይራችሁን ብሬክ አልቋል ነው የሚሆነው። ምክንያቱም ሴንሰሯ ስላለቀች አልቋል የሚል መልእክት ሊሰጣችሁ ይችላል። እንደዚህ ነው ልጋመቺ ሴንሰሯ ነች። ኦብቪየስሊ እንደምታዩት ሰዎች ገና አዲሱ ሴንሰር አዲሱ ፓድ ላይ ሰካውት ይሰካል። ዝም ብሎ ክሊክ ነው የሚያደርገው። ምን ታደርጋላችሁ? እቺ ጉጥ ነገር አለች፣ እሷን ወደ ውስጥ ነው የምታደርጉት። ምክንያቱም ብሬኩ ሄዶ ሲያልቅ እሷ ጋር ደርሶ እሷን ሲበላት ነው ሴንሰሩ ብሬኩ እንዳለቀ የሚያልቀውና እንደዛ ታስገባላችሁ። እዚህ ጋር ደግሞ ብሬክ ፓዱ የሚገባበት ቦታ ላይ በቀላሉ መንቀሳቀስ እንዲችል ዘይት ነገር ትቀባላችሁ። በጣም ከዛገ ማጽዳት አለባችሁ። እዚህ ጋር ካልጸዳ ጥሩ አይሆንም። ፓዱ ታስገባላችሁ። ማያስቸግርም። የአንዳንድ መኪና ትንሽ ይከብዳል። ይሄኛው የሆነ ብረታ ነገር አለች ክሊክ የምታደርገው ጎንና እሷ ታስገባ። ሞስት ብሬክስ ይሄኛው ኦልሬዲ ብረቷ ነገር ላው ላይ ነው ተሰርታ የምትመጣው ከፓዱ ጋር ነው የሚመጣው። አንዳንድ መኪኖች የሆነች ብረት አለች የምትወጣ አሮጌ ብረት፣ እሷን ታውጡና አዲስ የመጣላችሁ ከፓዱ ጋር የሚመጣውን ክሊክ ታደርጋላችሁ። ራሱ ስታወጡ ታዩታላችሁ። የሆነች ብረት አለች፣ እሷን አንስታችሁ በአዲሱ መተካት። ካላለቀች ደግሞ እዛው መተው ትችላላችሁ። እዚህ ጋር አሁን ያው ከጀርባ ያለውን ፓድ እየከተትኩ ነው። ብሬክ ፓዱ ከፊትም ከኋላም አንዳንድ ይቀበላል። ዳይሬክሽን ያለው ያስገባል። good አሁን ብሬክ ፓዱ ኦልሬዲ ገብቷል። ካሊፐር የሚባለው ቅድም ስናወራ የነበረው ፓርት ካሊፐሩ ምን ይሆናል መሰላችሁ? እሱ ኦልሬዲ ብሬክ ስለረገጣችሁ ወደፊት ስለመጣ ምን ታደርጉታላችሁ መሰላችሁ? የሆነ መግፊያ ብረት አለ። እንደዚህ ከፊት ላይ አሮጌውን ፓዱን ታነሱና ከፊት ታስቀምጡና እንዳይጎዳ
በዚህ በቆንጠጫ እንደዚህ ብዙ ጊዜ ሃርድዌር ስቶር ለክ ሆም ዲፖ ምናምን ታገኙታላችሁ። ይሄን ፒስ ለዚህ ታስገቡና መጠምዘዝ ነው። ጠመዝዙ ይገፋል ወደ ኋላ ዘይቱ ውስጥ ያለውን ዘይት ወደ ኋላ ይመልሰውና እንትን ይላል። አሁን ምንድነው ፓዱ እያለቀ በሄደ ቁጥር ይሄኛው ወደ ውጭ እየመጣ ለፓዱ ያለቀው የፓዱን ያለቀው ቦታ ላይ ፓዱ የብሬክ ፓዱ አልቆ የለ እሱን ቦታ እየተካ ነው የሚሄደው። ወደ ውጭ እየወጣ ነው የሚሄደው። አሁን ደግሞ የምትጨምሩት ፓዱ አዲስ ስለሆነ ወፍራም ስለሆነ ወደ ኋላ መመለስ አለባችሁ እና ስለዚህ ስኩዊዝ እያደረጋችሁ እንደዚህ እስከ መጨረሻ ሲሄድ ይታወቃችኋል። አይሄድም ከዛ በኋላ እስከ መጨረሻ ገፋሁትን። አሁን እዚህ ጋር ሳሳያችሁ አያችሁት ወደ ውስጥ ድረስ ገብቷል። በቃ ፍላት ሆኗል፣ ስሙዝ ነው። ውስጡ መግፋት ይችል ነበር ግን እንዳይጎዳ ብዬ ነው ከፊት ለፊት የሆነ ዕቃ እንትን አሮጌውን ፓድ ያስቀመጥኩለት። እዛ ዳይሬክሽኑ ከጀርባ ያለው ዋየር እንዳይጠመዘዝ ኪንክ እንዳያደርግ መጠንቀቅ አለባችሁ። የካሊፐሩን ወደ ካሊፐሩ ዘይት የሚያመጣው ቱቦ አለ። እሱ እንዳይጠመዘዝ ኪንክ እንዳያደርግ ቀጥ እንዳለ መሆን አለበት እና እሱን ቼክ አድርጋችሁ ካሊፐሩን ታስገባላችሁ። እዛ ቅድም ያወጣናቸው ብሎኖች አሉ አለ ከጀርባ እነሱን መመለስ ነው። እዚህ ጋር ያለች ጎማ ነገር አለች። ጎማዋን ኢንስፔክት አድርጉ። ካረጀች አሁን ጥሩ ጊዜ ነው ለመቀየር። ካላረጀ ግን ችግር የለውም እንዳለ ይቀመጥ። አርጅቶ ብጥስጥስ ያለ ነገር ከሆነ ግን ብትቀይሩት ይመረጣል። አሁን እንትኖቹን ብሎኖቹ ትንሽ ዘይት ነገር እንቀባቸዋለን። ወደ ጊዜ ሲፈቱ እንዳይሉ እንቀባቸዋለን። ከታች ከላይ እናስራለን። ጥብቅ አድርገን እናስራቸዋለን። አሁን ዋየሩን ፊድ አድርገን ላይ እንልከዋለን። አሮጌውን ውስጥ የተደበቀ ነገር ይመስላል። ያው ምስልና እንትን ያደርጋል። ብዙ መኪኖች ይሄን ስላሌላቸው እናንተን ላይ መለከት ይችላል። ያላችሁም ዋየር ያላችሁ ደግሞ አሁን ይሄኛው ቢኤምደብሊው ነው። ቢኤምደብሊው እዚች ጋር ያበጠች ቦታ ላይ ከጀርባ ነው የደበቁት መገናኛውን ውሃ እንዳያገኘው። ስትስባላችሁ ስትስቡት ኮኔክሽኑ ይወጣል ከጀርባ ላይ ነው። ከዛ ነቅላችሁ አዲሱን መተካት ብዙ እንትን ያላለ አይከብድም። አዲሱ ግን ነው አመጣሁት። ከላይ ኮኔክት ሰካውት በቃ ተቀየረ ማለት ነው። እትጎ ወደ ውስጥ አስገባዋለሁ። ዳስ አሁን ያ ሞተሩ ክሊን ነው። ካሊፐሩ ገብቷል፣ ታስሯል። አሮጌው ሴንሰር ወጥቷል።
everything is ready, everything is good. So ምንድነው የሚቀረን? ቤዚክሊ እዚህ ጋር የአሮጌውን ሳሳያችሁ ነው። ኤክስትራ ትርፍ ሳብራራ ነው እዚህ ጋር ቪዲዮ good to go። ምናምን እናነሳለን። ቅድም ያልኳችሁ ጎማዎች ከጀርባ ያሉት ጎማዎች አልቀው ከሆነ ትቀይራላችሁ። ይሄኛው ግን ስላላለቀ አልቀይረውም። ኖርማል ደህና ነው። አሁን ብሬክ ቀየርኩኝ ማለት ነው። ብፈጥን አሁን አይ ቲንክ 20 ሚኒትስ 15 ሚኒትስ ውስጥ ጨርሰዋል። በጣም ቀላል። አንድ መጠንቀቅ ያለባችሁ ነገር እዚህ ጋር ምንድነው መኪናችሁን በዘይት እጃችሁ ላይ ያለ ዘይት ምናምን አትንኩት። ቀለሙ አይወድም። የመኪና ቀለም ዘይት አይወድም። ጥንቃቄ ማድረግ ይፈልጋል። ሰውነቱን ቦዲውን አትነካኩት። ወይም ደግሞ በጨርቅ መሸፈን እዛ አካባቢ ላይ በሆነ ነገር ተሸፍኑታላችሁ። ምክንያቱም እንዳልኳችሁ ቀለሙ ፔንት የመኪና ቀለም ዘይትና እንትን አይወድም። በተለይ ደግሞ ብሬክ ፍሉድ ቀለም ያስለቅቃል። አሁን እናመጣለን ጎማ ማስገባት። ይሄ ሲምፕል ነገር ነው። ማንኛውም ሰው ጎማ መቀየር ከዚህ ቤት ጎማ ቀይሮ የሚያክሰው ሲጀምር ምንም ሙያ የሌለው ሰው እንኳን ማለት ነው ትንሽ የተወሰነ ነገር የምታውቁ ሰዎች ናቸው ለማድረግ የምትደፍሩት። እና አሁን በኢምፓክት ራንቹ ብሎኖቹን አሰርኳቸው። ሲምፕል ነው። መኪናውን ከተሰቀለበት አወርደዋለሁ። ሴፍቲ ጃኩን አነሳና መኪናው ወረደ። አሁን በእጄ አጠብቀዋለሁ ማለት ነው። በኢምፓክት ራንች ስታስሩ በዛ አትተውት። ብዙ ጊዜ አይተውም። በእጅ እንደገና ደብል ቼክ ማድረግ አለባቸው። መኪና ጎማ ለመፍታት ለማሰር ሌፍቲ ሉስ ነው፣ ወደ ግራ ሉስ ነው የሚያደርገው። ሌፍቲ ሉሲ፣ ራይት ደግሞ ያጠብቃል። እንደዚህ ወደ ቀኝ ወደታች ስትጫኑት ያጠብቃል። ወደ ግራ በዚህኛው በኩል ስትጫኑ ይፈታል ማለት ነው። አሁን እያጠበቁ ነው። ምንም ብዙም አልሄደም፣ አልተንቀሳቀሰም። ኦልሬዲ ኢምፓክት ራንቹ አስሮታል። ግን ደብል ቼክ ግድ ይላል። just for safety purposes. I think it's good to go. ከዛ በኋላ ምንድነው የሚሆነው? የሚቀጥለው ስራ ሴንሰሮቹን ውስጥ መኪናው እንትን ብሏል ስላለ ጸዳ አድርገን እቃ ካነሳን በኋላ basically we just go and remove the sensor. ሴንሰር የሁሉ መኪና አንድ አይደለም። ብሬክ ላይት መጥቶ ከሆነ ልክ ብሬኩን ስትቀይሩ በራሱ የሚጠፋ ሊሆን ይችላል። አይ ዶንት ቲንክ በራሱ ይጠፋል አይጠፋም። ብዙ ጊዜ ግን ምንድነው እዚህ ጋር ትመጡና ሪሴት ታደርጉታላችሁ። ስለዚህኛው ባወራ ይሻለኛል ከመኪና ስለሚለይ። ይሄኛው ምንድነው እዚህ ጋር የሆነች በተን አለች። እሷን ትጫናላችሁ። ከዛ የሆነ ሜሴጅ መልእክት ይመጣል። እዚህ ጋር በብዛት ያሉ ሜሴጆች ይመጣሉ። መኪናው ላይ ተፈጥሯል ያሉላችሁ ችግሮች hold and hold. Okay. Front brake pad ምናምን መጣ። አያችሁ ሪሴት አድርግ ይለኛል። ቆይተኝ yes ብዬ እንደገና ስነካው yes እንደማለት ነው። ከዛ reset in progress. Front brake pad እሱ ካለቀ በኋላ front brake pad ላይ ታው ይጣፋል። reset 20,000 miles. ሞተሩን አታስነሱት። ኦን ብቻ ነው የምታደርጉት እንጂ እስከ መጨረሻው አታስነሱት። ከዛ ፍሉድ ምናምን ነገር ይላል። ብሬክ ፍሉድ አሁን BMW ሲስተማቲክሊ አውቀው ነው ሰርቪስ ሴንተር እንድትሄዱ ብሬክ ፍሉድ ምናምን ቼክ አድርግ ይላል በየ6 ወሩ። ፍሉዱ ግን ምንም አልሆነም። አሁን እኔ ዝም ብዬ ደብል ቼክ አደርጋለሁ። ብሬክ ፍሉዱ ደግሞ እንደ ሌሎች መኪኖች አይደለም። እዛ ጋር ደብቀውታል የሆነ የሌለ ቦታ ላይ ከጀርባ። ይሄን ረበር ጎማውን አንስታችሁ የሚገርም ነገር ነው። ይሄ ጎማ ይነሳል። ከዛ እንደገና ደግሞ ሌላ ጎማ ይነሳል እዚህ ጋር ከጀርባ። እዚህ ጋር የሆነች ብሎን ነገር አለች። እሷን አንስታችሁ እቺን ብሎን እንፈታና በስክሩ ድራይቨር ፒክ እናነሳታለን። እሱ ከተነሳ በኋላ ከጀርባ ይመጣል እንትኑ የብሬክ ፍሉድ እንትኑ ይገኛል ማለት ነው። ኦኬ
ብሎናን ካነሳን በኋላ እናንሳው። ሲምፕል ነው፣ ብዙም አይከብድም። በግራና በቀኝ ታነሱታላችሁ፣ ይወጣል። ይሄ ቆሻሻ ምናምን መልቀሚያ እንትኑ ነው። ብሬክ ፍሉዱን ቼክ ላድርገው። ብሬክ ፍሉዱ የሳይሆን እዚህ ጋር ሙሉ ነው። ዝም ብሎ አውቀው ለሴፍቲ እና ለዋርኒንግ ነው እንጂ ሙሉ ነው። የሚሆነው ነገር የለም። ከፍቼም ነው ሙሉ ነው። እንከድነዋለን፣ እንጨርሳለን። ወይ ግትጎ ማለት ነው። ገባችሁ? እና ይህን ይመስላል። ብሬክ ፓድ አቀያየር እንዴት ነው? እንዴት አያችሁት? አሪፍ ነበረ። በሚቀጥለው ዘይት አቀያየር፣ የመኪና ዘይት መቀየር፣ የስራ መኪና ፒክአፕ ትራክ የሚባለው እሱም ከስር የሆነች ሻክ አብዞርበር ነው እና የሚባል ነገር ሰብሯል። እሱንም አብረን እንሰራለን። በቃ እንትን እንላለን። በቃ በጋራ አብረን እንትን የምንለው ነገር ነው የሚሆነው። ታንኪዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ታንኪዩ ነው የምላችሁ። ታንኪዩ። ኦልራይት ባይ